ፎሬክስ ትሬዲንግ ለመጀመር ምን ያስፈልጋል? የመጀመሪያው ስልክ፣ ፒሲ አሊያም ዴስክቶፕ ከነዚህ አንዱን ማሟላት ከቻላችሁ የመጀመሪያውን መስፈርት አሟላችሁ ማለት ነው። ሁለተኛው ኮርስ ወይም ዕውቀት ነው። ፎሬክስ ትሬዲንግን እንዴት መገበያየት እንደምትችሉ ሙሉ ኮርስ ዩቲዩብ ላይ መስጠት ጀምረናል። ገብታችሁ ቸክ አድርጉ። ሶስተኛው ፓስፖርት ነው። ፓስፖርት የሚያስፈልገው ለምትጠቀሙት ብሮከር አካውንት መክፈቻ ፓስፖርት ያስፈልጋል። አራተኛ ነገር መነሻ ገንዘብ ነው። ከሚኒመም ዲፖዚት ከ$10 እስከ $200 የሚያስከፍሉ ብሮከሮች አሉ። ስለዚህ መነሻ ገንዘብ ያስፈልጋል ማለት ነው። አምስተኛው ሜንቶር ነው። ሜንቶር ምን እንደሆነ ማወቅ ለምትፈልጉ ዩቲዩብ ላይ ገብታችሁ ቸክ አድርጉ። እነዚህ አምስቱን ማሟላት ከቻላችሁ በእርግጠኝነት ፎሬክስ ትሬዲንግ መጀመር ትችላላችሁ። መልካም ጊዜ።